መስከረም 15 2010 ዓ.ም በተንጣለለው የጣና ሐይቅ ዳር ላይ ነው በተመስጦ የሚመለከቱ በታንኳ የሚቀዝፉ ዳር ላይ ዋና የሚዋኙ ሰፊና ጥልቅ ኩነት የሚከወንበት ስፍራ። አንዲት ጠይም ሴት ዞማ ፀጉሯን ለሁለት ከፍላ ሹሩባ ተሰርታ በትከሻዋ ላይ ቁልቁል ወርዶ በወገቧ ላይ በኩራት ያረፈው ከወዲና ወዲያ ስትሮጥ እርሱም አብሯት ኩልል ሲል የሚያሳሳ የለጋ ወጣት ቅድስት ነው። ዕድሜዋ በግምት 18 ወይም 19 የማይዘል ቅድስት ከፍቅረኛዋ ከታርኬሎ ጋር አብረው የወጣትነት ፍቅራቸውን በጣና አድማቂነት እየኮመኮሙ ነው። ጣናም የእነዚህ ውብ ድንግጥ ጽጌረዳ ፍቅር ጎልቶ እንዲታይ ሽር ጉድ የሚል ይመስላል። ልትጠልቅ የምትለውን የፀሐይ ብርሃን ተሻምቶ በጻዳ ገጹ ላይ አሳርፎ ምትሃታዊ ቀለም ሰርቶ የፍቅርን ብርሃን ይመግባቸዋል። ቅድስት ይህ የጣና ትጋት የገባት ይመስል ሐይቁን ሳትረግጥ ያሳለፈችበት ቀን ትዝ አይላትም። ስታኮርፍ ሐዘኗን የሚያሸራት፣ ደስታዋን የምትገልጽበት፣ የምታጋራበት የልብ ጓደኛዋ ነው። ታሪኬን ጓደኛዋ መሆኑን ባረጋገጠች ቅጽበት ነበር ፍቅረኛዋ በጣም ያስታወቀችው። ታሪኬን ምንም እንኳን ባህር ዳር ተወልዶ ያደገ ቢሆን የጣና ውበት የታዋቂው ተፈጥሮ ገጸ በረከት ቁም ሰጥቶት አያውቅም። ቅድስትን ካገኛት በኋላ ነው የጣና ውበት የተገለጠለት። የጣና እስረኛ ሆነ። ሲያጣት የሚፈልግበት፣ ስትርበው እያለከለከ የሚከሰትበት፣ ራሱን የሚያገኝበት ስፍራ፣ የሁሉም ሰው ዓይን ማረፊያ የሆነው የዘመኑ ድንቅ ጣምራ ቅድስትና ታሪኬ ነው። ትመተዋለች፣ ከዛ ትሮጣለች፣ እሱም ይከተላታል። ሊመታት ሲል ትለምነዋለች። ሊመታት የዘረጋው ቀጭን እጁን በቀጭን ወገቧ ሰደድ ያደርግና ውብ በግማሽ ሞላ ያሉ ጉንጮቿ በስስት ይስማታል። ታሪኬን እሷ ማለት የማትገባው በፍጹም የማያውቃት ሱስ የሆነች ፍቅር ናት። ከእሷ ብዙ ጊዜ ለመራቅ ቢፈልግም ግን አልቻለም። ሁሉም ነገር ቀዝቃዛ ይሆንላል። ሕይወት ያለው አይመስለውም። መቃብር ቤት ያለው ይመስለዋል። ስለዚህ እዚህ እሷ ጎን ሆኖ በሚንቦገቦግ የእሳተ ገሞራ ጉድጓድ ውስጥ በፍቅር መሰቃየት ምርጫው አደረገ። እናም አንዳንዴ እንዲህ አይነት አጋጣሚ ሲያገኝ እልህ መላ አካላቷን የራሱ ማድረግ ይፈልጋል። ትፈታተነዋለች። ቢወጣት ደስ ይለዋል። ትዕግስቱ ለሚያሳሱ እጆቿን በል ተሞልቶ ጨምድዶ ይዛታል። ፍቅር አሳምንከኝ ስትለው ወደ ራሱ ይመለሳል። ምን እያረግኩ ነው እያለ ራሱን ይጠይቃል።